እንግዲህ አሁን ያለነው ሰንጋተራ ነው። ምናልባት እየገባን ባሳያችሁ ደስ ይለኛል። ኦፕን ዳውኖች አሉት። ሁለት ሱቆች አሉ እዚች ጋር 10 ካሬዎች ናቸው። አሁን የምንገኘው ደግሞ ሰከንድ ፍሎር ላይ ነው። እንደምታዩት የኤሌክትሪክ ዝርጋታውን ኦልሞስት እየጨረስን ያለ ነው። ሴራሚክ በተመሳሳይ እየሰራን ያለ ነው ማለት ነው። ሰላም እንዴት ናችሁ? ታደሰ አበበ እባላለሁ። ዛሬ ይዤላችሁ የመጣሁት በጣም አዲስ ነገር ነው። ከተማው ላይ የተፈለገ ያለ ፕላስ ደግሞ ብዙ ሪል ስቴቶች ላይ የሌለ ነገር ግን ብዙ ደንበኞች እየጠየቁ ነው ያሉት። እዚህ ቻናል ላይም በተደጋጋሚ ብዙ ደንበኞች እየጠየቁን ያሉ ነገሮች ናቸው። በአዲስ ፕራይስ፣ በአዲስ ዋጋ፣ በአዲስ ሎኬሽን የንግድ ሱቆችን ይዘንላችሁ መተናል። ስለነዚህ ሱቆች እንግዲህ ዲቴይል ማብራሪያ ሰጣቸዋለሁ። እስከዛው ጊዜ ግን አብራችሁን ቆዩ። የንግድ ሱቃችን የሚገኘው በመሃል ሜክሲኮ ሰንጋተራ ጋ ነው። ኤግዛክት ስፔሲፊክ ሎኬሽኑን ስነግራችሁ ምንድነው ከሜክሲኮ አደባባይ ቀጥታ ወደ ተክለ ሃይማኖት ወደ መርካቶ በሚወስደው መንገድ ትንሽ ከሜክሲኮ አደባባይ ዳገቷን እንደወጣን የአፍሪካ ሆቴል እናገኛለን። ከዛ ከፍ እንዳልን ደግሞ የድሮ ደሳለኝ ሆቴል ፊት ለፊት ማለት ነው ወይም 40/60 መታጠፊያው ጋር 40/60 ኮንዶሚኒየም መታጠፊያው ጋር ሳንደርስ እዛ ጋር በጣም ሂውጅ ቢልዲንግ ሂውጅ የሆነ ሞል እየገነባን ያለ ነው። እንግዲህ ከረንትሊ ያለበት ፕሮግረስ ኦልሞስት የኮሜርሻል ነገሩን ወይም የንግድ ሱቆችን እየጨረስን ያለ ነው። የሴራሚክ ስራ ጨርሰናል። ፕላስ ደግሞ ቻክም እየጨረስን ያለ ነው ማለት ነው። እንግዲህ ምንድነው በመንግስት ሳይድም የመጣ ጫና አለ። ፕላስ እኛም ደግሞ ፕሮጀክቱን ቶሎ ኮሜርሻል ነገሮችን አክቲቭ ማድረግ ነው ፕላናችን ማለት ነው። እንግዲህ በኮሪደር ልማት ምክንያት መንግስት እየሰጠን ያለው ማስጠንቀቂያ አለ። መንገድ ላይ ያሉ ፕሮጀክቶች ቀድመው ስራ መጀመር እንዳለባቸው መንግስት ሳይድ ደርሶናል። ፕላስ ደግሞ እንግዲህ ኮሜርሻል ኤሪያው የመንግስት ፕላን አንደኛ አሁን ምንድነው እየተደረገ ያለው እንዲህ ኖርማል መንገድ ላይ ያሉ ኮሜርሻል ይሄ ንግድ ሱቆች ምናምን እየፈረሱ ግን በአንድ ሞል ስታንዳርድ የሆኑ ወይም አንድ የገበያ ማዕከል ነው አሁን ከተማው ላይ እየታሰበ ያለው ማለት ነው። ከተማ ልማትም እየተነገረ ያለው እሱ ይሄ ነው ፕላናቸው የመንግስት ይሄንም የተለያዩ ሎኬሽኖች ላይ ሞሎች እንዲገነቡ ከመንግስት ሳይድም አለ አይነት ሀሳብ ማለት ነው። ስለዚህ አንደኛውና ፕላስ ደግሞ ፕላናችን እዛ አካባቢ ላይ አንደኛው ሎኬሽን ሜክሲኮ ነው። እዛ ኤሪያ ላይ ሞል የለም፣ እኛም እየገነባን ያለ ነው። ስለዚህ ትልቅ የሆነ ሞል ነው ማለት ነው። ቶታል ቢልዲንጉ ወደ 1400 ካሬ ላይ ነው ያረፈው። G+21 ነው ወደ ላይ እንግዲህ ወደ ታች 3 ቤዝመንት አለው። አንደኛ ፍሎር እስከ 7ኛ ፍሎር ለኮሜርሻል ነው ከ7ኛ ፍሎር ድረስ ማለት ነው። ምንድነው ፐርፖዙ ከ1 እስከ 4 ኮሜርሻል ይሆናሉ። 5፣ 6 እና 7ኛ ፍሎሮች ደግሞ የኦፊስ ፐርፖዞች ናቸው ማለት ነው። ከረንትሊ እየሸጠን ያለ ነው አሁን የንግድ ሱቆቹን ነው። ፈርስት እና ሰከንድ ፍሎር ላይ አሁን ለሽያጭ አውጥተናል ማለት ነው። በሳይዝ ደረጃ ከ8.2 ካሬ ጀምሮ አለ። ከዛ በላይ ያሉትን ግን መርጅ እየተደረጉ ጎን ለጎን ሁለት ሱቆችን በአንድ ማስተካከል እንችላለን ማለት ነው። 10ም 20ም 30ም እስከ 40 ሙሉ ፍላት ስለሆነ ፓርቲሽኑን አሁን እየሰራን አይደለም። ምናልባት በቅርቡ አሁን ስለሆነ ለሽያጭ ክፍት ያደረግነው ደንበኞች መርጅ አድርገው መግዛት የሚፈልጉ ደንበኞች በጣም ብዙ ናቸው። ላይክ ወደ 30-40 ካሬ የሚሆን ማለት ነው። ስለዚህ እሱን ታሳቢ በማድረግ ይሄ ሰከንድና ፈርስትና ሰከንድ ፍሎሩን ፍላት ነው ያደረግነው መርጅ አድርጎ ለመስራት እንዲጠቅም ማለት እንጂ አሁን ከታች ግራውንዱን ፓርቲሽን ጀምረናል ኦልሬዲ። በፕራይስ ደረጃ እንደ ፕሮሞሽናል ፕራይስ ብለን በቅናሽ አውጥተናል። እንግዲህ 8.2 ካሬዋ እንኳን እንግዲህ ከቶታል ፕራይሱ 2,600,000 ብር ነው። የሱን 30% ነው እየተቀበልን ያለ ነው። ኦልሞስት ወደ 787,000 ብር አካባቢ ማለት እንግዲህ እሱን ከፍለው ቀሪውን ደግሞ ከ4 ወር እስከ 6 ወር ማክሲመም ስትሬች አድርገን ደግሞ እስከ 1 ዓመት ጊዜ ውስጥ ባለው ከፍለው እንዲጨርሱ እናደርጋለን ማለት ነው። እንግዲህ ቢልዲንጉን ወይም ይሄ ኮሜርሻል ኤሪያውን የንግድ ሱቆችን ለማስረከብ ፕላናችን ከ4 ወር እስከ 6 ወር ባለው ጊዜ ውስጥ ነው ሙሉ በሙሉ ገንብተን ሞሉን ለስራ ክፍት የምናደርገው ማለት ነው። ማክሲመም 6 ወር ቢፈጅብን ነው ከዚህ በኋላ ማጆሪቲ ብዙ ነገሩን ጨርሰናል። አሁን ሴራሚክ ጨርሰናል፣ የቻክ ስራውን ጨርሰናል፣ ኤሌክትሪክ ኢንስታሌሽኖቹን ጨርሰናል። አብዛኛውን ስራ እየጨረስን ስለሆነ ማለት ነው። ከዛ ውጭ ፓርቲሽን ነው የሚቀረን። ስለዚህ ኮሜርሻሉን በቅርብ እናስጀምራለን። ይሄ የስራ መጀመር ፍቃዱንም ፕሮሰስ እያደረግን ምናልባት ላይ ይሄ የሴፍቲ ጉዳይ መንግስትም አይፈቅድምና ኮንስትራክሽን ላይ እየተገነባ ከሆነ ምንም አይነት ስራ አይጀመርም የሚል አይነት ኬስም ስላለ እሱም ፍቃድ ኦልሞስት ፕሮሰስ እያደረግን 80% ደርሰናል። በዚህች 2 ወር ጊዜ ውስጥ ፍቃዱን ማግኘት እንችላለን እናገኛለን ማለት ነው። ሌላው እንግዲህ ከዚህ በመቀጠል ይሄን እስካሁን ያወራውላችሁን በአካል ሄደን ቦታው ድረስ ሄደን ደግሞ ፊዚካሊ ሞር በደንብ ሳይቱን እናያለን። እስከዛው ግን አብራችሁን ቆዩ።
አሁን የምንገኘው እዚህ ሳይታችን ጋር ነው። እንግዲህ አሁን ያለነው ሰንጋተራ ነው። ቢሮ ያወራውላችሁን ነገሮች አሁን በአካል ላሳያችሁ ነው ሳይቱን። እንግዲህ ፕሮጀክታችን ይህን ይመስላል። አጠቃላይ ፕሮጀክቱ ወደ 1400 ካሬ ላይ ነው ያረፈው። G+21 ነው ወደ ላይ፣ ወደ ታች 3 ቤዝመንት አለው። አንድ ለኮሜርሻሉ ሰብ ቤዝመንት አለ ማለት ነው ተጨማሪ። ስለዚህ አሁን ለሽያጭ ያወጣናቸው አንደኛና ሁለተኛ ፍሎር ላይ ነው። በጣም እንግዲህ ሎኬሽኑን እንደምታዩት ነው። እዚህ አካባቢ ለመርካቶ በጣም ዎኪንግ ዲስታንስ ነው፣ ለሜክሲኮ በጣም ዎኪንግ ዲስታንስ ነው እና ትልቅ የሆነ ሞል ነው እየተገነባ ያለው ማለት ነው። እንግዲህ ቢልዲንጉን ስገባ እናየዋለን። ሞል ስታንዳርድ ስለሆነ በጣም ትልቅ የሆነ የገበያ ማዕከል ነው እየገነባን ያለ ነው ማለት ነው። እንደነገርኳችሁ 1400 ካሬ ላይ ያረፈ ትልቅ የሆነ ሞል ነው። ወደ ላይ አፓርትመንቶች አሉት። እንግዲህ ኮሜርሻል ነገር ሲገነባ ላይ ያለው አፓርትመንት ላይ የሚኖሩ ደንበኞች ራሱ ለታች ኮሜርሻል ለንግዱ ትልቅ የሆነ ከስተመሮች ናቸው ማለት ነው። ከሎኬሽኑ በተጨማሪ ምናልባት እየገባን ባሳያችሁ ደስ ይለኛል። ኦፕን ዳውኖች አሉት። ስለዚህ ይሄ ግራውንድ ፍሎሩ ነው። እንግዲህ ዋና የኮሜርሻል ሜን ኢንትራንሱ ይሄ ነው የሚሆነው። እዚህ ጋር ግራውንድ አለ። እኛ እየሸጥን ያለ ነው ግን አንደኛና ሁለተኛ ፍሎር ላይ ነው ማለት ነው። ይሄ ትልቅ የሆነ ኦፕን ዳውን አለ። በጣም ሰፊ ኦፕን ዳውን ነው ያለው። እንግዲህ ይሄ ኦፕን ዳውን እስከ 7ኛ ወር እስከ 8ኛ ፍሎር ላይ ይሄድና 8ኛ ላይ ይዘጋል ማለት ነው። ወደ ላይ አፓርትመንቶች ስለሆኑ እዚህ ፊት ለፊት ፓናሮሚክ ሊፍት አለ። ይሄ መስታወቱ ፓናሮሚክ ሊፍቶች አሉ። 2 ፓናሮሚክ ሊፍቶች አሉት ማለት ነው። እዚህ ጋር ሰፊ የሆነ ደረጃ አለ። እንግዲህ ታች ግራውንዱ ላይ የተወሰነ ፓርቲሽን እየሰራን ነው። ላይ አንደኛ ላይ ደግሞ እንግዲህ አቁመነዋል። ምክንያቱም አንዳንድ ደንበኞች መርጅ አድርገው መግዛት ስለሚፈልጉ ፓርቲሽኑን ትንሽ አዘግይተነዋል። የኤሌክትሪክ ኢንስታሌሽን የሴራሚክ ስራ ምናምን ኦልሞስት እያጠናቀቅና ያለ ነው ማለት ነው። ስለዚህ አሁን ገኘው ፈርስት ፍሎር ላይ ነው። እዚህ ኦፕን ዳውን አለ፣ ዛጋ ደረጃ አለ። ስለዚህ እቺ ጋር ሱቆች አሉ ማለት ነው። 2 ሱቆች አሉ እዚች ጋር 10 ካሬዎች ናቸው። ምናልባት በኤሌክትሪኩ እንደምታዩት 10 ካሬ ነው። 2 ሱቅ ይገኛል ማለት ነው። የሴራሚክ ስራ ጨርሰናል። ኤሌክትሪኩንም እየጨረስን ያለ ነው። ምናልባት ፓርቲሽኑን ያልሰራንበት ሪዝን ደንበኞች አንዳንድ ደንበኛ መርጅ አድርገው 2 ሱቅ በአንድ መግዛት የሚፈልጉ ደንበኞች ስለሚኖሩ ምናልባት የተወሰነ ከሸጥን በኋላ ፓርቲሽኑን እንጀምራለን ብለን ነው ማለት ነው። ከዛ ውጭ ወደዚህም ሌሎች ሱቆች አሉ። እንግዲህ በጣም ፍሮንት የሆኑ ለኦፕን ዳውኑ በጣም ፍሮንት የሆኑ ሾፖች ናቸው። ኮሪደሩ በጣም ሰፊ የሆነ ኮሪደር ነው ያለው። ስለዚህ ለኦፕን ዳውኑ ዙሪያውን የሆኑ ፍሮንት ሾፖች ናቸው የሚባሉት ማለት ነው። እዚህ ጋር እንግዲህ ወደ 4 ሱቆች አሉ። እዚህ ጋር በኤሌክትሪኩ ስናየው 10 ካሬ ሆነው 4 ሱቆች አሉ ማለት ነው። እዚህ ፊት ለፊት ደግሞ ይሄ ፓናሮሚክ ሊፍቱ ነው እዚህ ጋር የሚገኘው። ኮሪደሩ እንደምታዩት በጣም ለቀቅ ያለ ኮሪደር ነው ያለው። እዚህ ጋር በእንትኑ ወደ ኦፕን ዳውኑ ሃንድሪል ይኖራል ወይም እዚች ጋር ሊፍት አለ ማለት ነው። ስለዚህ ከሊፍት ፊት ለፊት ለኦፕን ዳውን ፊት ለፊት የሆኑ ሾፖች ደግሞ በጣም ተመራጭ ናቸው ማለት ነው። ስለዚህ እንግዲህ እነዚህን ሱቆች ለማግኘት ደግሞ ቶሎ ቀድሞና ፈጥኖ መምጣት ከተቻለ እነዚህን ሱቆች ማግኘት ይቻላል ማለት ነው። ስለዚህ አሁን የሞሉን ዙሪያውን እየዞርኩላችሁ ነው ያለሁት። እዚህ ጋም በተመሳሳይ 3 ሱቆች አሉ። 9 ካሬዎች ናቸው። እዛ ጋር ደረጃ አለ። እዚህ ጋር ኦፕን ዳውኑ ማለት ነው። እንግዲህ ሰከንድ ፍሎርም ይሄ አይነት ሆኖ ቲፒካል ሆኖ ላይ ድረስ ይሄዳል ማለት ነው። አሁን የምንገኘው ደግሞ ሰከንድ ፍሎር ላይ ነው። ይሄ ያለው ሰከንድ ፍሎር ነው። ከደረጃ ወርጄ ነው ወደዚህ እንትን እያልኩ ያለሁት። እንግዲህ እዚህ ጋር ወደ ፍሮንት ሾፖች አሉ። እዚህ ጋር እንግዲህ ወደ ዋና ሮዱ የሚያዩ ፍሮንት የሆኑ ሾፖች አሉ። እዚህ ጋር ሌላ ኦፕን ዳውን አለ ለቢልዲንጉ ወደ ታች ወደ ሜን ጌቱ የሚያሳይ ሌላ ኦፕን ዳውን ነው ያለው ማለት ነው። ስለዚህ የብርሃን ችግር የለበትም። ሞሉ በጣም ብራይት ነው። ናቹራል ቬንቲሌሽን አለው። በጣም ሌክጀሪ የሆነ ትልቅ ሞል ነው ማለት ነው እየተገነባ ያለው። እንግዲህ ዙሪያውን ቅድም እንዳሳየዋችሁ በኦፕን ዳውኑ የሚያሳዩ ትልቅ የሆኑ እንትኖች አሉ። ምናልባት እዛ አካባቢ ወደ ሬስቶራንት ፐርፐዝም ወደ 47 ካሬ ለሬስቶራንት የሚሆን ሾፕም አዘጋጅተናል። እንደምታዩት የኤሌክትሪክ ዝርጋታውን ኦልሞስት እየጨረስን ያለ ነው። ሴራሚክ በተመሳሳይ እየሰራን ያለ ነው ማለት ነው። ይሄኛውን ሰከንድ ፍሎር ላይ እንግዲህ ለሬስቶራንት ነው ያሰብነው። ፈርስት ፍሎር ላይ ተሸንሽኖ የሚሸጥ ነው። ይሄ ሰከንዱ ግን ለሬስቶራንት ወደ 47 ካሬ የሚሆን ማለት ነው። የራሱ የሆነ መታጠቢያ ቤቶች ምናምን አሉት። ቆንጆ የሆነ ሰፊ የሆነ ሬስቶራንት ነው ማለት ነው። ስለዚህ ለሬስቶራንት የምትፈልጉ ደንበኞች ካላችሁ ይሄን ለእናንተ ብለናል ማለት ነው። ሳይታችን ይህን
ይመስላል። እንግዲህ ሳይታችን እንደወደዳችሁት በጣም ተስፋ አረጋለሁ። እንግዲህ እነዚህን ሱቆች ያያቸዋቸውን ሱቆች የግል ለማድረግ እንግዲህ በ30% ቅድመ ክፍያ በ787 ሺህ ብር ቅድመ ክፍያ እየተቀበልን ያለ ነው። ከ8 ካሬ ጀምሮ ነው ያለ እንደነገርኳችሁ። እንግዲህ ይሄ ፕሮሞሽናል ፕራይስ ለተወሰኑ ጊዜያቶች ነው የሚቆየው። ፕላስ ደግሞ እንግዲህ ፍሮንት የሆኑ ሾፖች አሉ። እነዚህም ፍሮንት የሆኑ ሾፖችን ቀድመው ለማግኘት ቀድመው መምጣት ይጠበቅበታል ማለት ነው። የንግድ ሱቆች የግል ለማድረግ ታች በማስቀምጥላችሁ ስልክ ቁጥር ኮንታክት ማድረግ ይችላሉ። አመሰግናለሁ።